ቡርጫችሁ እንደዚሁ አሳስባችኋል? ወደዚህ መቀየር ትፈልጋላችሁ? እንግዲያውስ ሃይ ዴፊኒሽን ወይም ኤችዲ ስለምንለው የስብ መምጠት ህክምና በዚህ ቪዲዮ ገልጽላችኋለሁ። አንዳንድ ጊዜ ስፖርት ኤክሰርሳይዝ ብቻ በመስራት በጣም ብዙ ፋት በሚኖርበት ጊዜ ከቆዳ ስር የጡንቻችንን ቅርጽ ማሳየት ማውጣት ሊያስቸግር ይችላል ማለት ነው። ሃይ ዴፊኒሽን የምንለው ላይፖሳክሽንም ጡንቻ ባለበት አካባቢ በደንብ ቅጭን አድርጎ ፋቱን ሙሉ በሙሉ በማውጣት የጡንቻው ቅርጽ እንዲወጣ የምናደርግበት ሲስተም ሃይ ዴፊኒሽን ላይፖሳክሽን እንለዋለን ማለት ነው። ስለዚህ ኦብሊክ መስል ባለበት አካባቢ ላይ በደንብ ላይፖሳክሽን በመስራት ኦብሊክ መስሉ በደንብ እንዲወጣ፣ እንዲሁም ሬክተስ መስል ያለበት ሴንትሮ አካባቢ ላይ ደግሞ ሬክተስ መስሉ ከሚለያይባቸው ወይም ዴኩሴሽን ከምንለውም በላይ በደንብ እንዲወጣ በማድረግ ሃይ ዴፊኒሽን የምንለውን ላይፖሳክሽን ወይም እንደምታዩት አይነት ሲክስ ፓክ ላይፖሳክሽን መስራት ይቻላል ማለት ነው። ጂም መስራት፣ ኤክሰርሳይዝ ማድረግ፣ ዳይት ማድረግ እነዚህ ሁሉ ዌትን ኮንትሮልን ቅርጽን ለመጠበቅ የሚመከሩ ኢንካሬጅ የሚደረጉ ነገሮች ናቸው። ውበትን ደግሞ የበለጠ ለማምጣት ግን ላይፖሳክሽን ወይም ስብ መምጠት በመጨመር ውበትን በአጭር ጊዜና ፋስት ትራክ በምንለው መልኩ ሃይ ዴፊኒሽን ላይፖሳክሽን በመስራት የምትፈልጉትን የሰውነት ቅርጽ መስጠት ይቻላል ማለት ነው። ይህንን ፕሮሲጀር የምትፈልጉ ከሆነ በሳማሪታን ሰርጂካል ሴንተር መጣችሁ አናግሩኝ። ዶክተር በረከት እባላለሁ፣ ፕላስቲክ ሰርጅን። አመሰግናለሁ።